የእናታችንን አቢቱ ከቢራን የሃጂ ኢብሳን እንዲሁም የዶክተር አብደላ ኢብሳን ነፍስ ይማርልን እንላለን። ለዚህ ሁሉ መሰባሰቢያ ቤታችን ውስጥ እንበላበት እንጠጣበት የነበረው አሁን ኮሪደሩ አንዷም ተቀይራ ሳይ እንደ ወደ ውስጥ አልነበረ እንደምንገባው ይያሉ ምን ጊዜ መተን እንግመንበጣበት ነው። ነፍሳቸውን ይማርልን። ከዛ በመጀመሪያ ወደ ሞቱ ትሄዳሉ። አብዲ ሹርቤ ተከላካይ ነው። አብዲ ሹርቤ የተመረጠው ምንድነው? ወረዳ ላይ ስንጫወት የዚህ ቀበሌ ነው የዛ ቀበሌ ነው የሚባል ነገር የለም። እኛ ጋር እኔ መርጣለሁ። አየራለ መስፍና ማሞ እንደ አማካሪ ያሉ ከየቀበሌ እኛ ችሎታ ያለው ልጅ ነው እንጂ የግዴታ ከላይ ካልተጫወተ ካሜራ ካልተጫወተ ካልቻለ አይገባም። እኔም ካልቻልኩ አንገባም። ያ ነገር የለም። ወጣቶች የፈሩት ትውስ ይላችሁ እንደሆነ በአንድ ጊዜ ይፈሏሉ። እነ ደሚሾ ፈልተዋል፣ እነ አብዲ ሹርቤ ፈልተዋል፣ እነ አብዱ ሰላም ፈርተዋል፣ እነ ዲኔ፣ እነ ጀማሌ፣ እነ ይጥናው፣ እነ መስፍን ሁሉ የወጡት እኮ በዛ ጊዜ በአንድ ትውልድ ውስጥ የመጡ ናቸው። ከታች ቀበሌውም ያሳድጋል፣ እኛም እናሳድጋለን፣ እነሱን እናመጣለን። ትንሽ ደከሚለውን አናውቅም። እነ ብርሃኑ ሁሉ አለ። አሁን እዚህ ያለው ብርሃኑ ሁሉ ከዛ እየመጣ ነው። ሲቀንስ ይወረዳል። እሱ መተሜስሩ ምራጭ ነው። እንደዛ እያደረግን ያመጣ ነው። መጀመሪያ የነ አብዱ ሰላም ሼኮ ክንፍ ላይ የምትጫወት እንዝርት ነች። አብዲ ማንንም አልፎም ቅድም የተባለ ስላለ ነው ማለት ደግሞ ደሚሾና እሱ ማለት ምንም አይለያቸው። የገቡት በማንፋንታ ነው። እነ ዶክተር ወሂብ እነ ማንፍቋሬ ነው ዘቆ እነሱ ሲለቁ አደረጠሩ እነሱ በእነሱ ቦታ ላይ አመጣን ነው እንትና ዶክተሩ ከድሬዳዋ እናመጣለን። አርብ ይመጣል። ወዳው ሜዳ የሚገባበት ጊዜ አለ። እንደውም ጾመን በሚኖርበት ጊዜ ብዙ ውድድር ሲኖረን እኮ የተወሰነው እንደምን ተማምቶ ነው የሚጫወተው። ትምህርት ስለሚማርም ዘግይቶ ይመጣ ነበር። በእንደዛ ተከላካይ ጎበ ነው። ክንፍ ቦታ ላይ እነ ረሺድ የምንለው ነበር። እነሱ ሲያቆም ሌሎች ሲመጡ እነ አብዱ ሰላም እነ ጀማልም እየገቡ መጡ። እነ ዲኔም አማካኝ ላይ እነ ተፈራን እያሳረፍን ምን እያደረግን የመጣንበት ነው። እነ ይጥራው ምናምን ብሔራዊ ብሎ ሄዱ። እነሱን አሁን ከብሔራዊ የቀሩ ናቸው። እነ ሼኮ እንትና ደሚሾም ሌላ ደሚሾ ከማን ካንተ ጋር አብዲም ነበር መስለኝ አስቀርተናቸዋል ብዙዎቹን። እነዛ ሌላው ኳሳ ከሰተ አብዲ ጠሊል እንደተባለ 99%ን እንደውም መስፍኔ 90 ብሏል እንጂ 99%ን በበረኝነት ያገለገለን አብዲ ጠሊል ነው። ድሬዳዋ ላይ ስንሄድ ግን እሱ ስላልነበረ ካሳይ ከሰተ የሞታውን በቅር 2 ወሩ ነው የሞተ በረኛለን። ከዱቄ ጋር ስንጫወት እንደውም ወሳኛውን ኳስ የማትገባብን ግብ ገብታ ተሸንፈናል። እሱ ያለበት ነው። እዚህ ላይ አብዲ ጠሊልንም ነካክቻት እንደ ጆክም እየጨመርኩ ጥሩ ነው ብዬ ነው። አብዲ ጠሊል ምንድነው የሚወደው ተጫዋች አለ ከመጠን በላይ የኡጋዴን አንበሳ ምስራቅ በር ተጫዋች አለ። የሱ ምት እንደ ቀንድ ነው እንደዚህ አሽፎም ይዛል። ግርማ ባንቲ እዛ ቦታ ላይ ከደረሰ ኳሱ በዚህ ጋር ነው። አብዲ ጠሊል ወደዛ ነው የሚሄደው። ለምን ምቱ ከባድ ነው ያምናል ራሱ። አዎ ምን ነው ቀለለም ባከወለ በሌላ ያስገባል። እንደዛ አለ። ግርማ ባንቲ ከባድ ምት ነው ይፈራል። አሁንም እንደዛ ነው። እሱ ጋር ቀለላ የኔንም ትፈራለህ ደግሞ የኔንም ይፈራል። ሌላው ካሳይ ከሰተ ተራግር ያለው በረኛችን ነው። ሞቷል በአሁኑ በቅርብ ተፈራ ግዛው ነፍሱን ይማረው። እነዚህ ሁሉ ነፍሳቸውን ይማረው ምላቸው ናቸው። ተፈራ ግዛው ቅያሪ የሚባል ነገር አይወድም። የወረዳ አስተዳዳሪ ነበረን ደበበ ምንለው። አውና ውጣ ከለ ሲባል ያቃል ገራ ቅያሪ ያለ ሲባል ባንዲራ ሲወጣ በዚህ መስመር ላይ ካለ ተፈራ ሲሄድ ወደኛ መስመር ማዝላ ነው የሚሄደው። ያ አይወጣም፣ በህግ ምትል አይወጣም። አስቸጋሪ ነው። እንደገና ግቡ ይለና ቅጣት ነው ታስመታን። እኛንም ታስነድሻለን ሄዶ ግቡ ይለ ስንቆም አሁንም ሂዱ ይለናል። እንርቃለን። አሁንም ሂዱ ይለናል። እንዴ አረባከም እንደማያደርስ እናውቃለን። አሁን ሲመጣ መሬቱን ይደነቁልና ኳሱ ለነሱ ይደርሳል። እንደገና እኛ ወደዛ ብቻ ነው እና ያ ሁሉ ታሪክ አለን። ካሜራም አለው እዚህ ጋር ትውስታ። ካሜራም እንደ ግርማ ባንቲ የማይወደው ተጫዋች አለው። አንድ ቦክሰኛ አለ ከፍተኛ አንድ እንዲህ ቢግዳዲ ሲሳይ የሚባል እሱ ከመጣበት ካሜራ እዛ ቦታ ላይ አይገኝም። ተገኛለ ሲሳይ አይገኝም። ቦታ ወይ ይቀይራል ወይ ቦታው ስለሚፈልገው ለምሳሌ ኮቴን ሲሰባ ሽሽት አይደለም። ሌላ ደግሞ እንዳጋጣሚ ትውስ የምትለኝ ክሮስ አደርጋለሁ ብሎ እስከዛሬ እንደዛ አይነት ግብ አግብቶ አያውቅም። እኛም አግብተንም አናውቅም። ከማዘን ላይ መጥቶ የከረዳ ግብ ምን መሰለ ግብ ነው የገባችው።
ራሱ በህይወቱም አያገኛትም እንደውም ገባል ልክ እንዳስገባ ደግሞ እንዲህ ያለ መጣው ደባክ ክሮስ ነው መጣዋል ነው ክሮስ ነው እኮ እንደዛ አድርጓል አየለታየ እውነቴን ነው ከመጠን በላይ ሁለታችንም አንድ ላይ የቀይ ኮከብ አሰልጣኝነት ኮርስ ወስደን ለዚህ ለዓለማዊ ቡድን ትልቅ ደረጃ ያደረስነው ሁለታችንን ከዛም ችሎታ ያላቸው መስፍን አሉ አብረን በመተባበር እዚህ ላይ ያየለ ውለታ ለዚህ ቡድን ቀላል ነገር አለ አስተባባሪያችን አባትም ነው እኔ ምንም ዋናውን እየበመራ ሜዳ ሲንገባ ምን ቀያየር ምን ብለው አዘጋጅተንኛ እንደሌላ ቡድን አለ አዘጋጅተን የሚቀየሩት ከለከለ ገባል በከለ ብለን አዘጋጅተን የምንሄደው ምልክት ብቻ መስጠት ነው ያን እናድርግ ነበር እነዚህ ነፍሳቸውን አላህ በገነት ያኑርልን ነው ሌላው ኤልያስ ኢብሳ ከመጠን በላይ ኳስ የሚያውቅ ነው አብዶም ያውቃል ምትም ያውቃል ጣልልኝ ብቻ ነው እሱ ነው የሚጠይቀን ምንድነው ይለኛል ጣልልኝ ነው የዋልክ እናውቃለን እዚህ ልምምድ ስለምንሰራኛ መምታትን እኮ እንዳንድ ትልቅ ቴክኒክ ነው የምንሰራው እዚህ ሰርተን በደንብ አድርገን ኳስ ደርድረን ስናደርግ ብረትንም ታያ ወደ ኋላ ይሄድ እዚህ ጋር ከተባለ እዛ ጋር ጠብ ነው መስፍንም አድርግ ከተባለ ቁጭ ነው እንደዛ ሲደረግለት ቅድም እንዳሉት አብዲ ከፊት ለፊት ኳስ አገኘ ማለት ኳስ ገባች ነው ምንም ነገር አንድም ከሆነ ሸውዶት ሄዳል ገፋ መሃል አይደለም እኮ ገፋ አደረገ መለጠጥ ነው ግብ ነው በቃ ብልት ያቀላ የታወቀ ነው አብዲ ባህሪው ከሰው ጋር ነጫነጭ ምን አይል እንዳውም ቅድም ተነካክቷል አንድ ጊዜ አትገባም ብለን ሁሉ አባረነዋል ተለምነን ነው እናትዬ ሁሉ ሳይቀሩ ለምነውን ነው አብዲ አይጫወትም አለ ኧረ ኢብሳ እንትና ኤልያስ ኢብሳ አይገባም አለ ለምን እናስገባው የሆነ ጊዜ ኢልያስ ጆሮ መጥቶ ጎል እንዳታስገባ ያለው ማን ነበር እኔ አይቶብስ አይደለም ሱና ላስታውከ እና እዚህ ጋር ያኔ ፍቅራችን ነው ገቁቷል ለቡድኑ ጥንካሬ ነው ከመጠን በላይ ስላለን ቡድኑ አንድ ቦታ ላይ ከታየ እኛ ሳን መሰለት የኛ ደጋፊዎች ይነግሩናል እንገተዋል ያፈለገ ተጫዋች እኔም በሆነ አንገባም በቃ አትገኙ ተብሏል በሰዓት እንትንላለን እንዳውም በእናንተ ፊት ውጪም ያሉ የሚያዩ ካሉ የነ ካምቤራ ቤት የኛ ዋናው መኝታ ቤታችን ባለውለታችን ነው ዞር ብለን አላየነው ቤቱ አልተመለከትነው ካሳውን አንጥፎ ምን ብሎ ተዘጋጅቶ ነው እንደ ቤቱ ሄደን እና ካሳውን አመሰግናለሁ በቡድኑ ስም እውነቴን ነው ለተደረገልን ነገር ያና ሌላው እሺ ግርማ ባንት ተናገር ያለው ካሳው እሺ ሌላው ደሚሻና አብዲም ተናገር ያለው እንግዲህ ቡድኑ በመንሰራበት ጊዜ ይጥናው መላኩም ነፍሱን ይማረው እሱ ዋና ቡድኑ ውስጥ ገብቶ ሳይጫወት እንደተያዘ እንደነደሚሾ እንኳን ተጫውታ ተይዞ እንዳለ ወደ ብሔራዊ ሄዱ መስፍን ጨዊስንም ይዘናቸው ወደ ብሔራዊ ሄዱ አትሂዱ ይያላቸው ተነሳሰው ሄዱ እነሱ ለቡድኑ ገብቶ አልተጫወቱም እንደዛ መስፍን ያንን ነው ሌላው ምንድነው ትሬኒንግ በመንሰራበት ጊዜ እንዳሁን ልፍስፍስ ነገር አይደለም እኛ ኳስ ብዙ አንጫወት ይሄ ሳንፊልም ይታያቸዋል አለ እንዴ ይሄ ዳገት እዚህ ጋር ይሄ ከድሮ ጀላባም ነበረ ዳገት እንወጣለን እንሄዳለን ወደዛ ማናቀው ከናፍ ሳንፊሉ በላይ እንሄዳለን ከዛ ቆራርጠን በትምህርት ቤቱ ጋር በዛ ሄደን የምንሄደው ወንዙን አልፈን ከገንደ ተራ አልፈን አፋፉ ላይ እና ባሰ እርሻ አካባቢ እዛ ደርሰን ነው የምንመለሰው ጭቃ ምን አይደለም ጭቃ ቋቋል ጫማችን ያንን አድርገን የምንጫወት ዝናብ ዘነበ ጭቃ አለ ምን አይደለም ትሬኒንግ ነው በሰዓት ነው ያን ሰርተን መጣን ኳስ ብዙ አንጫወትም የተወሰነ ትሬኒንግ አድርገን ነው የምንሄደው እንዳውም አይበለውና ከፍተኛ 3 እዚህ የመጣ ሁሉ ልጆቻችን ያባብሉብን ነበር በገንዘብ ምናን ግን ካላቸው ፍቅር እናንተን ሜዳ ላይ ሲገቡ እንደዛ አይነት ነገር የለም ሁላችንም መስዋዕት ከፍለን ያችን ነው ስናመጣ የነበረው የትሬኒንጋችሁ ሁኔታ የስነ ስርዓታችን ሁኔታ ከመጠን በላይ ነው አሁንም ያ ፍቅር ስላለ ነው ዛሬ ተጠርተን ከናንተ ጋር የተገናኘሁት ቀላል ነገር አለ እውነቴን ነው አሁን ገና ጥሬ ነኝ ጫወታለሁ እንቀሳቀሳለሁ እንዳፈለገ ገለባበጣለሁ ኳስ ምን አድርግ ይችላል ምንም አልተነካም አለ ለምን ያኔ የሰራነው አለ ውስጣችን አለ ስለዚህ እግዚአብሔር ያክብርልን ጠርቶ ማሰባሰቡ ቀላል አለም ጀማለም ጠይቀኝ ያኔ ናፍሰላም እንትናስ ታውቁ በኋላ ምን ሙክታርስ ተጫውቷል ነበር ኳስ ሙክታር ገና የሱ ወንድም ነው እሱ ገና አልደረሰም እኮ እንዳመጣን እኔ እኮ 84 ላይ 83 ጀምሮ እኮ ግርግር ስለነበር ሄድን
የነሱ ጊዜ ነበር እነዚህና ከዛ በኋላ አድገው ሊገቡ ይችላሉ እንጂ እንትናም ነበር እኮ ይሄኛው አሁን እዚህ ጋር ሲያስተናግድ የነበረው ይጫወት ነበር። ይሄ አሁን ያልከው የሼኮ ዘሮች ጠቅላላ ነበሩ የሚመጡት ቢና እንዝርተ ናቸው የሚያክላቸው የለም እኮ ኳስ። ኧረ ትልቁም ያውቃል ለቀበሌያችን ይጫወታል። ሙክታር ሼህ ሆነ የሼህ ልጅ ይሄ ብቻ ሳይሆን አብዱልቃድርም ያውቃል። አዎ ሊቤጋ ዳለዳም ያውቃል። ጠቅላላ ነው። ከነዚህ ውስጥ ግን ከሼኮ በላይ ቀጥሎ የሚጫወተው ሙክታር ነው። አዎ ሙክታር አለ። ሙክታር ይጫወታል። ሌላውም ይጫወታል። ትንሽ ይጫወታል። አዎ ከባድ እንዳሙስ ነው። ከባድ ነበር። ከባድ ነው። ኳስ ከያዘ አሁን የጥናው ሚኒሊክን የሚያክል እኮ የለም ተጫዋች እንደው ወረዳችንን የተካው ፔሌ ነው። ኢልያስ ኢልያስ ሳውዲ ከሄደ በኋላ ፔሌ ነው። ፔሌ ልዩ የሚያደርገው ምንድን ነው?